4 ወንድማማቾችና አያጅቡ። በአንድ ወቅት 4 ወንድማማቾችና ከመንደራቸው አካባቢ የሚገኝ ጥቅጥቅ ያለ ጫካ ነበር። ይህ ጫካ ተደፍሮ የማያውቀው በጅቦች ንጉሥ ስለሚተዳደር በመሆኑ በደኑ ውስጥ በጣም ብዙ አስፈሪ ጅቦች ስለሚዘዋወርበትም አንድም ሰው ድርሽ ስለማይልበትም ነበር። ታዲያ ከዕለታት አንድ ቀን 4ቱ ወንድማማቾች ወደ ጫካው ዘልቀው በመግባት ውስጡን ለመመልከት ወስነው ወደዚያው አቀኑ። ወደ ጫካው እንደዘለቁም መጀመሪያ ምንም አላጋጠማቸው ነበር። ሆኖም ወደ ጫካው መሃል በደረሱ ጊዜ በብዙ የጅቦች ሰራዊት በንጉሳቸው መከበባቸውን አስተዋሉ። የጅቦቹም ንጉሥ ጠርቷቸው እንዴት ብትደፍሩ ነው ወደ እኔ ውስጥ የገባችሁት? ወደ እኔ ንጉሣዊ ግዛት ውስጥ ደፍራችሁ እንድትገቡ ያበረታታችሁስ ምክንያት ማወቅ እፈልጋለሁ አላቸው። የመጀመሪያውም ወንድም ጠርቶ አንተ በማን ተማምነህ ነው ብሎ ቢጠይቀው እሱም መመኪያዬ አምላኬ ነው፣ በዚህ ሁሉ ዓለም ፈጣሪ እንዲሰጠኝ ሁሉ የሕይወቴ ትልቅና የምሞትበትም ቀን ጨምር በመጽሐፍ ውስጥ ተጽፎልኝ ይገኛል። ስለዚህም ምንም የሚያስፈራኝ ነገር የለም፣ ምክንያቱም ሁሉም ቀድሞ ተጽፎልኛል ብሎ መለሰለት። የጅቦቹም ንጉሥ ወደ ሁለተኛው ወንድም ዞሮ አንተስ መመኪያህ ማን ነው አለው። ሁለተኛውም ወንድም የእኔ መመኪያዬ የጎሳዬ አባላት ናቸው። እነሱ በጣም ደፋርና ቁጡ ስለሆኑ ከቤተሰቦቻቸውም አንድም ሰው በከንቱ እንዲሞት አይፈቅዱም። ስለዚህ ማንም እኔም ቢገድል የጎሳዬ አባላት ሄደው ይበቀሉታል። ስለዚህም ማንንም አልፈራም አለው። የጅቦቹም ንጉሥ ወደ ሦስተኛው ዞሮ አንተስ በምንድን ነው የምትመካው ብሎ ጠየቀው። ሦስተኛውም ወንድም እኔ የምመካው የሁላችንም እናት የሆነችውን እኔንም በፈጠረችኝ በምድራችን ነው። የመሞቻዬን ቀን በደረሰ ጊዜ ሞቼ የሚቀበረው በእርሷ ውስጥ ነው። ስለዚህ እምነቴ ሁሉ በምድር ላይ ጥየዋለሁ ብሎ መለሰለት። በመጨረሻም ንጉሡ አራተኛውን ወንድም አንተስ ብሎ ቢጠይቀው አራተኛው ወንድም የእኔ መመኪያ የእናንተ ጅቦች ናቸው። አያችሁ፣ ጥቂት የጅብ ጓዶች አሉኝ። እነርሱም በጣም ጠንካራ ጎበዞች ስለሆኑ በእናንተው ጅቦች ነው የምተማመነው ሲል መለሰለት። ንጉሡም ወታደሮችን ጠርቶ እንዲህ አላቸው፣ ተመልከቱ፣ የመጀመሪያው ሰው በፈጣሪ ነው የሚተማመነው። እኛም ከፈጣሪ ጋር መጣላት አንችልም፣ ስለዚህ በነፃ እንለቀዋለን። ሁለተኛውም ሰው የሚመካው በጎሳዎቹ አባላት ስለሆነ ከጎሳ ጋር መጣላት እንደማንችል ግልጽ ነው። ስለዚህ እርሱም በሰላም ይሄድ። ሦስተኛውም ሰው በእናት ምድራችን የሚመካ በመሆኑ በላዩዋ ላይ የኖርን ከምድር ጋር ማን ይጋጫል? ስለዚህ እርሱንም በሰላም ይሂድ። ነገር ግን አራተኛው ሰው የሚተማመነው በእኛ ጅቦች ነው። እኛም እርስ በርስ ብንጣላ ምንም ችግር የለውምና በሉ እርሱን እንብላው ብሎ አራተኛውን ወንድም በሉት ይባላል።